ልጆ አይናፋር ወይም ዝምተኛ ነው? ከልጆች ጋር ለመነጋገር ይቸገራል? ዛሬ ልጆን በራስ መተማመን ለመገንባት የሚያስችሉ 5 ነጥቦችን እንነጋገራለን። ሰላም፣ ዶክተር አመሩ ሁሴን የህፃናት ስፔሻሊስት ሐኪም። አይናፋርነት ችግር ሳይሆን ባህሪ ነው። ነገር ግን ልጆች በራሳቸው መንገድ በራስ መተማመን አቅም እንዲኖራቸው ልናግዛቸው እንችላለን። የመጀመሪያው ትንንሽ ክዋናዎችን በራሳቸው እንዲሰሩ መፍቀድ። በራስ መተማመን ከስኬት ይመነጫል። ለምሳሌ ለተደረገላቸው ነገር አመሰግናለሁ እንዲሉ ማለማመድ። ትምህርት ቤት ውስጥ ጥያቄ ሲጠየቁ መልስ እንዲሰጡ ማበረታታት። ሁለተኛ፣ ማህበራዊ ክህሎቶችን ቤት ውስጥ እንዲሰሩ ማድረግ። ለምሳሌ ብቻቸውን በድራማ መልኩ ንግግር እንዲለማመዱ ማድረግ። ሶስተኛ፣ ጥረታቸውን ማድነቅ። አይናፋርነት ከማለት ይልቅ ጎበዝ እንደሆኑና ጥሩ እየሞከሩ እንደሆነ መንገድ፣ እንዲሁም ጥሩ ሲሰሩ ማበረታቻ መስጠት። አራተኛ፣ በልጆች ፋንታ መልስ መስጠት ማቆም። ልጆች የሆነ ሰው ጥያቄ ሲጠይቃቸው ራሳቸው እንዲመልሱ መተው። ወላጅ በልጅ ፋንታ መልስ የሚሰጥ ከሆነ ለልጁ መልስ መስጠት አትችልም የሚል መልእክት ያስተላልፋል። አምስተኛ፣ በራስ መተማመን አቅም የሚያጎለብቱ እንቅስቃሴዎችን ማዘውተር። ለምሳሌ እንደ ስፖርት እና ድራማ የመሳሰሉ ነገሮች። አይናፋር ልጆች የግድ መጮህ የለባቸውም። ደህንነት እንዲሰማቸውና ጊዜ እንዲሰጣቸው ይፈልጋሉ። ይህን ካደረጉ በራሳቸው ጊዜ ይደምቃሉ። በመሰል ከልጆች ጋር የተያያዘ መልእክቶች እንዲደርሱ ፔጃችንን ፎሎ፣ ኮፒ ሊንክ፣ ሼር እና ሪፖስት ያድርጉ። አመሰግናለሁ።